አላቅም ምን እንደሚሰማሽ እኔ አላቅም። ምን ለመናገር ሊደብርሽ ይችላል፣ ግን ደግሞ ይሄ ድል እንዲያመልጠኝ እኔም አልፈልግም። ምን እንደምልም አላቅም ማለት እኔ ያ ሁላ ነገር የከፈልኩበት ምናምን ለዚሁ ነው። እኔ ብትጨነቅና ብታስብ ኖሮ እንደዚህ አታረግም ነበር። ለምጄዋለሁ ብቸኝነቱንም ቢሆን ላይክ አታስፈልገኝም። ሂድ ችግር የለውም ሂድ እያልሽኝ ነው ገባኝ። ግን በእንደዚህ አይነት ሁኔታ ውስጥ እንዴት ነው ጥዬሽ የምሄደው? ሰላም ውድ የጁኒየር ቲዩብ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ናትናኤል ነኝ። ዛሬ በአንድ ቪዲዮ መጥቻለሁ። ፋሚሊ ምን መሰላችሁ? በጣም የጨነቀኝ ያሳሰበኝ የጠበበኝ ጉዳይ ስላለ ነው ወደዚህ የመጣሁት እና ምን መሰላችሁ ከሆኑ ወራቶች በፊት የውጭ ስራ እድል ሞክሬ ነበረ እና እግዚአብሔር ፈቅዶ ዛሬ እሱ ነገር ተሳካልኝና ፓስፖርቴም ያው በጊዜው ደርሶልኝ ምናምን ብቻ ሁሉም ነገር ጨራርሼ ዝግጅቴንም ጨራርሻለሁ። ያው እንደምታዩት ነው። ሻንጣም ይዘናልና ኦልሞስት መኪና ጠርተናል እና በዚህ ሁሉ ነገር ውስጥ አንድ ያሳሰበኝና ያስጨነቀኝ ጉዳይ አለ። እሱ ምንድነው? ለውዷ ፍቅረኛዬ ለቤተልሔም እንደሞከርኩኝ ታውቃለች። አልነገርኳትም ማለት እንደሞከርኩኝ ነው እንጂ የምታውቀው እንደተሳካና እንደተጠራው አታውቅም። እና ይሄን ነገር በምን አይነት ሁኔታ እንደምነግራት ምን ብዬ ለሷ እንደማሳመናት አላውቅም። በጣም ጭንቅ ጥብብ ስላለኝ ነው እና አላውቅም። እስቲ አሁን ጠርቻታለሁ። ኦልሞስት እኔ ያለኝን ነገር ዝግጅቴን ጨርሻለሁ። ይሄ ድል እንዲያመልጠኝ አልፈልግም ሆነን ለመናገር እዚህ ጋር ደግሞ እሷ እንድትጎዳም አልፈልግምና አላውቅም ምን ብዬ እንደምነግራት ምን እንደሚፈጠር ምናምን እኔ እንጃ። ማለት መቋቋም የምችለው አይነት ሁኔታ አይመስለኝም ለኔ ሳስበው። እንደምጠብቀው እኔ እንደዛ ነው የምጠብቀው። ማለት በጣም የሚከብዳት አይነት ነገር ነው ይመስለኝ ስነግራት እና አላቅም ብቻ እንዴት አድርጌ ማስረዳት እንዳለብኝ ጠርቻታለሁ። ደርሳለች፣ እዚሁ ነች ማለት ደርሳለች። ደርሻለሁ ብላኛለች። ደውዬላት ነበረ ቪዲዮን ከመጀመሪያ በፊት እና ፋሚሊ ምን እንደሚፈጠር አላቅም። ብቻ እግዚአብሔር ያበርታልኝ። እሷንም ያለውን ነገር አብረን እናያለን። እስቲ እስከ መጨረሻው ተከታተሉ። እስከዛ ድረስ ሰብስክራይብ እያደረጋችሁ መቻችሁ። የሩቅ ለሩቅ ፍቅር ያማይቻል ነገር ብታምኝም ባታምኝም ሞፈፍ አርጎኝ ነበር። መደንዘዝ አብዝቼ ከሰው አልጣጣም። ይችለት ነበረ ምናፍቃት በጣም እና ፋሚሊ በስተመጨረሻ የምንገናኝበት ሰዓት ደርሷል። የጭንቁ ሰዓት ማለቴ ነው። በቃ ለኔ በጣም ያስጨናቂ ሰዓት ነው። ማርያምን እንዴት እንደምነግራችሁ አላቅም፣ ምን አይነት ስሜት ውስጥ እንዳሉ እኔ እንጃ። ብቻ በጣም የሆነ የጎዳዋት ያለ እየተሰማኝ ነው ገና ከሆነ ብቻ አላቅም። ደግሞ ይሄን ለማግኘት ያዩትን ስቃይ እኔና ፈጣሪ ነው የምናውቀው። ታውቁታላችሁ፣ ያወጣችሁ ታውቁታላችሁ። ለዚህ ብቻ ያዩት ስቃይ አይምሰላችሁ። እንደዚህ መጨነቄ ላይ ቀር ብቻ በጣም አስጠሊታ ነገር ነው የተገጠመኝ። አጣብኝ ነው ለኔ። ብቻ እኔ ምን እንደማደርግ አላቅም። ዞሮ ፋሚሊ እንዴት እንደሆነ ባላቅም መጣለች በስተመጨረሻም ጎረምሲት። እስቲ ሰላም በይ መጀመሪያ። እንዴ ደህና ነሽ? እንዴት ነሽ? ፒስ ነው መሰለኝ። ምንድነው ቆየሽ? ምንድነው ማለት መጀመሪያ ሰላም በያቸው። ምንድነው? እሺ ሰላም ጁኒየር ቲዩቦች እንዴት ናችሁ? እኔ በጣም ደህና ነኝ። ምንድነው ምንድነው ያልሽው? ሻንጣው ነው። ሻንጣው የኔ ነው። ገዝቼ ላንቺ ልሰጥሽ። ኦይ ምን ይሰራልኛል? የኔ ቆንጆ ልነግርሽ የምፈልገው ነገር አለ ዛሬ። አታቻውኪኝ እንዴ? እና ታዲያ ካሜራ ፊት ደቅነኝ የምነግርሽ ነገር አለ ምናምን ስትል ነው እኮ የምነግርሽ ነገር ስላለ ነው። ብቻ የኔ ቆንጆ ከዚህ በፊት የውጭ ስራ እንደሞከርኩኝ ታውቂያለሽ አይደለ? እና እግዚአብሔር ፈቅዶ ዛሬ ምንድን ነው ተሳክቶልኛል። በቃ ማለት ተጠርቻለሁ። ያው በእነሱ ፊት ልንገርሽ ብዬ ነው። አንቺም ያው ብቻ አላቅም ምን እንደሚሰማሽ እኔ አላቅም። ሆነን ለመናገር ሊደብርሽ ይችላል፣ ግን ደግሞ ይሄ ድል እንዲያመልጠኝ እኔም አልፈልግም። የሆነ አንቺን ለመራቅ ምናምን ብያረኩ ነገር እንዳልሆነ አንቺ ምን የምናውቀዋለን።
እንደዚህ አይነት እድል መጥቶልኝ ደግሞ ማሳለፍ እንደማልችል ለነግርሽ ነው የቀጠርኩሽ። እንደዚህ አቻኩዬ ጠራውሽ እና የኔ እናት የሆነ አላቅ የሚደብርሽ አይነት ነገር ነው የተፈጠረው ይመስለኛል። እኔ እንጃ ብቻ ዝም አልሽ ምንድን ነው? እንዴት ነው ማለት እኔ አላውቅም ማለት እኔ እንጃ። እኔ እንደዚህ ትሆናለህ ብዬም አስቤም አላውቅም። ምን ሆንኩብሽ እንዴ? እንደዚህ አይነት ውሳኔ ማለት ዛሬ ነው እንዴ የምትነግረኝ? ዛሬ ልትበርድ ዛሬ ነው የምትነግረኝ? እሱን እኮ እንዳጋጣ አሁን ስመዘገብ ታውቂያለሽ እንዴ? እሱን አውቃለሁ፣ ግን ደግሞ ላይክ እንዴት ነው ዛሬ በዛሬ ማለት እንዴት አይነት ጭካኔ ነው ማለት? ምን ታስባለሽ ብለህ ነው? እኔ ጭካኔ እኮ አይደለም ዛሬ በዛሬ የምትነግረኝ። እኔ ላንተ እንዲህ ነኝ ነው ወይስ ምንድነው? ያላቀም እኮ ቤቴን አሁን ይሄን እድል አሳልፈ እችላለሁ ነው? እሺ እኔ አሁን ምን ማድረግ አለብኝ? እሺ እኔም እኮ ስለጨነቀኝ ነው እኮ ጠርቼ እንደዚህ ግራ ገብቶኝ ማለት በአጣብቂኝ ሁኔታ ውስጥ ሆኜ ነው እየነገርኩሽ ያለው ለአንቺም ለነሱም በኩል ሰዓት እየነገርኩሽ ያሉት። በጣም ትገርማለህ። እኔ አላቅም በቃ ምን እንደምልም አላቅም ማለት እኔ ያ ሁላ ነገር የከፈልኩበት ምናምን ለዚሁ ነው በቃ እዚህ ጋር ለመበተን ነው ይሄ ሁላ ነገር ያስባልከኝ ማለት ስንት እንደለፋውም ስንት ነገር እንዳደረኩልህም ታውቃለህ። ይሄ ነው ማለት ፈልጌም አይደለም፣ ግን ላይክ አሁን መተክ ድንገት እንደዚህ ተሳክቶልኛል ላይክ ሳያስደስተኝ ቀርቶ አይደለም እኮ፣ ግን ደግሞ ስለ ከባድ ነው። እኔ አላውቅም በእኔ ቦታ ሆነ ለመርዳት ሞክር እኮ ስለከበደኝ እኮ ነው። እኔ እኮ አሁን እንደዚህ በማለት እንደዚህ እንድታለቅሽም አይደለም የሆነ እንደዚህ ውስጥሽ እንዲረበሽም አይደለም እኮ የጠራሁሽ። ያው ዛሬ ካልነገርኩሽ ትጨነቂያለሽ። ከዚህ በፊት ቀደም ብዬ በነግርሽ ብዬ ስላሰብኩኝ ነው። ኧረ ቀድመ ብትነግረኝ ይሻለኝ ነበር ለኔ። ቢያንስ ራሴን አዘጋጃለሁ ለሚመጣው ነገር። አሁን ግን እንዴት ነው እኔ አላውቅም። እኔ ይኸውልሽ እንደዚህ እንዳትረበሽ ነው ቀደም ያልነገርኩሽ። ዛሬ የነገርኩሽ ለዛ ነው ቤቲ። በጣም ማረሚያ። አሁን ደግሞ ከጠበቅኩት በላይ ሆነሽ እያሳሰብሽኝና እያስጨነቅሽኝ ነው በጣም። እኔ አላውቅም የምር በጣም እያስፈራሽኝ ነው ማለት የሆነ እንደዚህ ትሆኛለሽ ብዬ ደግሞ አላሰብኩም። ምን ለመናገር እኔ ብትጨነቅና ብታስብ ኖሮማ እንደዚህ አታረግም ነበር። እኔ ስላንቺ ሳላስብ ቀርቼ እኮ አይደለም እናት እንዴ። ታውቂያለሽ ላንቺ ምን ያህል እንደማስብ እኮ አይደል እንዴ። ግን ደግሞ በቃ እንደዚህ አይነት ነገር ሲመጣ እሺ ምን ብዬ ነው እንትን ልል የምችለው እዚህ ልቀር የምችለው? እኔ አላውቅም በቃ እኔ ለምን ትነግረኛለህ? አሁንስ ቢሆን ዝም ብላ ትሄድ ነበረብኝ። በቃ ምንም እኮ አይተናነስም። አሁንም እኮ ነገርከኝ አይባልም። በቃ ሳትነግረኝ የምትሄድ ይሻለኝ ነበር ለኔ። ሳትነግርሽ እሄዳለሁ እንዴ? አንቺ ምንም አሁን አይደል አሁን እንደነገርከኝ ነው የሚሰማህ እንዴ? እና ታዲያ አሁን ልትሄድ ኧረ ቤት እኔንም ለመረዳት በቃ እኮ እኔ እሺ በቃ ችግር የለውም። እሺ እኔ በጣም ደህና ነኝ። በቃ ምንም አልሆንም። ላይክ ለምጄዋለሁ ብቸኝነቱንም ቢሆን ላይክ አታስፈልገኝም። ሂድ ችግር የለውም። እንዴት እንደዚህ ዛሬ ነው የምትነግረኝ ታዲያ ለኔ? እሱ ጥፋን ነው እኮ በቃ የተለመደ ነገር ነው። አዲስ ነገር እኮ አይደለም። ትመጣለህ ትሄዳለህ፣ ትመጣለህ ትሄዳለህ። እኔ ለምን እንደዚህ ትናገረኛለሽ ቤቲ? እኔ እኮ በቃ ዛሬ እንደዚህ ተሰናብቼሽ በሰላም ሄጄ እኮ በቃ አሁን አይደለም መተህ የምትነግረኝ የነበረው መጀመሪያ ነበር እንጂ አሁን መተክ ላይክ ልትሄድ ለስንት ሰዓት በረራ ነው አሁን? ራይድ ጠርቻለሁ በቃ እኮ በቃ መንገድ ማይጠበቅብህም ለኔ ላይክ እንደሄድክ ቁጠረው። ይሶኪ ችግር የለውም። ምንም አልሆንም። እኔ አመሰግናለሁ። አስበህልኝ ስለነገርከኝ አመሰግናለሁ። እና ለመናገር ደግሞ ቸኮልክ በጣም እኮ። እሺ እንደዛ አትሁኝ። እኔ እንድታለቅሽ እኮ አይደለም ቤቲ፣ በእግዚአብሔር ችግር የለውም። ኧረ በማርያም እንደዚህ እየሆንሽ ጭራሽ እያስጨነቅሽኝ ነው። እኔ እንዴት ነው እሺ እንደዚህ እየሆንሽ አንቺ የምሄደው? በቃ ችግር የለውም። እንዴት ምን ማለት ነው ችግር የለውም እንዴ? በጣም እያስጨነቅሽኝ ነው እናት እንዴ። እኔ እንደዚህ ትሆኛለሽ ብዬ አላሰብኩም። በጣም እንትን እያልሽ ነው እግዚአብሔርን። እኔ ምንም አልሆንም አልኩህ እኮ በቃ መሄድ ይችላል። መንገድ አሪፍ መንገድ ይሁንልህ፣ ይሳካል። እስቲ አይሃለሁ ደግሞ አንተ የምርህን ከሆነ ልትሄድ ያልከው የምሬን ነው ቤቲ። እኔ እንዴት እየዋሾሽ ምናምን ነው እንደ መሰለሽ እንደሞከርኩኝ ታውቂያለሽ። በቃ ሲሳካልኝ ነው የነገርኩሽ እኮ። ቸኮልክ ለመናገር ደግሞ በጣም ቸኮልክ። ለኔ እንዲህ ነው እንደሚነገረኝ
ኧረ እኔ ፍቅር በእግዚአብሔር በማርያም በእናትህ አትንከኝ። በጣም አሪፍ ነው። እኔ ብሆን እንደዚህ ማረጋው ላይክ ልትሆን የምትችለው ነገር አውቃለሁ። ምንም ላይመስል ይችላል አላውቅም። እንደዛ ለምን ትያለሽ? እንዴ ነው እንዴ ታዲያ እንደራስ ስላሰብኩ ነው። ምንም ያው ላይክ አንተ ምንም ስለማይመስል ለኔ ምንም አይመስላትም ብለህ አስበው አይደል እንደዛ ያደረከው። ላይክ አሁን ላይ ሰው ሲሰማ ምን ይላል? ሲቀጥል ለምን እንደምትቀርጸውስ? እኔ በቃ ፊት ለፊት ሁሉም ይወቀው ብዬ ነው። ፊት ለፊት እንደዚህ አይነት ፊሊንግ እንዳሳይ አይደለም እኔ እንደዚህ አይነት ፊሊንግ እንደታሳይ ምናምን ነገር ሳይሆን በቃ ጀስት እውነታውን ሁሉም እንዲያውቀው ማለት በቃ የሆነ በሌላ ጉዳይ ጥየሽም እንዳልልኩኝ እንዲረዱኝ እነሱም በጣም አሪፍ ነው። በጣም ጥሩ ነው። በማርያም እንደዚህ አትሁን። እኔ በእናትህ በቃ በጣም እያሰለቸኝ ነው። በቃ ሂድ። ለምን አትሄድም? አይመጣም ላይ ቤቲ በእናትህ እንደዚህ አትሁኝ በእግዚአብሔር። ኧረ በእናትሽ እያስጨነቅሽኝ ነው። ጭራሽ እያስጨነቅሽኝ ነው። እኔ እንዴትም ሆኛውን ልሄድ አልችልም። አንቺ እንደዚህ ሆነሽ በቃ ሂድ። አሁንም እኮ ሂድ እያልኩ ነው። ሂድ እያልሽኝ ነው ገባኝ። ግን እንደዚህ በእንደዚህ አይነት ሁኔታ ውስጥ እንዴት ነው ጥዬሽ የምሄደው? በቃ እኔ ምንም አልሆንም ነገርኩህ እኮ እኔ ለምጄዋለሁ። በቃ ሂድ እንዴ ሂድ በቃ። እኔ ሲጀመር መጥራትም መንገርም አልነበረብም። ነገርኩህ እኮ ምን አሁን እንደነገርከኝ ነው የሚሰማህ? እኔ እንዴት ጥዬሽ እሄዳለሁ? እንደዚህ ሆነሽ አንቺ ቤት ጎበዝ፣ ለነገሩ ጎበዝ። በቃ እኔ ትችላለህ። ሂድ በቃ። ለምን ትቀመጣለህ? የለመንኩሽ እኮ ነው። በቃ እንደዚህ አትሁኝ እኮ እንደዚህ አትሁኝ። እሺ በቃ የምትለውጠው ነገር አለ ማለት የምትለውጠው ነገር አለ እንዴ? እኔ በቃ እንዴ እንደዚህ እንድትሆኝ አልፈልግም። በቃ ምንም እኮ የምትቀይረው ነገር ከሌለ መሄድ ነው። ተነስተህ ኧረ በእግዚአብሔር ቤቲ፣ በእግዚአብሔር ለማመጥ ምንም አያስፈልግም። አንቺ እኔ ቆይ እንደ ፍቅረኛ ልትደሰች አይደል እንዴ የሚገባው? እሺ በቃ ተደሰቱ። በጣም ደስ ይላል። እና በቃ ይሄ ነው መልስሽ? አዎ እኔ በእናትህ በቃ ሂድ። እኔ ወይኔ ልሂድ። ለምን አንቺ ትሄጃለሽ እኮ? በቃ ሂዳ ሂድ በቃ። መኪናውም ይመጣል። በእናትሽ ቤቲ፣ እኔ በቃ በጣም ካሰብኩት በላይ ሆነሽ እያስጨነቅሽኝ ነው፣ እያስፈራሽኝ ነው። በእናትሽ በቃ ቢያንስ የሆነ ነገር በይኝና በሰላም ነገር የለም። በቃ ምንም ምንም ነገር የለም። ሂድሽ በቃ ሂድ። ተነስ ሂድ። የምር ልጅ በቃ ይሄ እንደዚህ ነው የምትይኝ? በቃ ምን እንደዚህ ብታስብልኝ ኖሮማ እንደዚህ እኮ አትነግረኝም ነበር አይደል እንዴ? እና አሁን እንደምታስብልኝ ለምን ታስመስላለህ? በቃ እኔ እያስመሰልኩ አይደለም፣ እንደማስብልሽ ታውቂያለሽ። ልትሄድ እንትን እያልክ አሁን እየነገርከኝ ነው። አላስመስልም ምናምን የምትለው? ኧረ በእግዚአብሔር በቃ እኔ እሺ ምን ማድረግ እንዳለብኝ አላውቅም ቤቲ። በቃ እኔ እንደፈለግክ በቃ እኔን ተወኝ አልኩህ በቃ። በቃ በእግዚአብሔር ለምንሽ እሺ እንደዚህ አትሁኝ ቤቲ። አትለምንኝ በእናትህ። ሲጀመር ካስቻለ መሄድ ምን በቃ ካስቻለ ሂድ። እኔ አላቅም ምን ማድረግ እንዳለብኝ፣ ምን አይነት ሁኔታ ውስጥ እንዳለው እኔ እንጃ። እግዚአብሔርን ብቻ በጣም ነው ያስጨነቀችኝ ይቺ ልጅ። ከጠበቅኩ በላይ ነው የሆነችው። እንደዚህ ታለቅሳለሽ በዚህ ፍጥነት የሆነ እንደዚህ አይነት ነገር ውስጥ እንደዚህ አይነት ስሜት ውስጥ ባንዱ የተገባለሽ ብዬ አላሰብኩም ነበር እውነት ለመናገር። የምር በጣም ነው ማለት እኔ እንጃ። እኔ የምር አሁን ደግሞ በጣም ደበረኝ ካሰብኩት በላይ እና እኔ እንጃ። እኔ አላቅም አሁን ካስቻለ ሂድ ምናምን ማለት በራሱ የምር በጣም ቴንሽን እያደረገኝ ነው። እኔ እቺ ልጅ ጥያት ሄጄ የሆነ ነገር ብትሆን ጸጸቱም አይለቀኝም። እዛም ሄጄ ምንም አይነት ነገር ላደርግ አልችልም ማለት እኔ እንጃ። እግዚአብሔር እኔ ብቻ በጣም ነው የጨነቀኝ። ምን እንደሚፈጠር አላቅም። ብቻ ያው ሁኔታዋን አይታችኋል። ያው ይሄ ነገር እኔ እንጃ ብቻ ወደ ምን እያመራ እንደሆነ አላቅም እና አላቅም። ፋሚሊ እግዚአብሔር ፈቅዶ በቀጣይ ቪዲዮ የምንገናኝ ከሆነ ማለት አሁን በዚህ ፍጥነት ልወስነው የምችለው ነገር አይደለም ምንም ነገር። እሷ ሂድ ስላለችኝ አልሄድም፣ ቅር ስላለችኝም አልቀርም። አላቅም እስቲ ለማከርና ማለት እኔ እንጃ ብቻ አላቅም ያለውን ነገር ብቻ። ፋሚሊ በቀጣይ ቪዲዮ እግዚአብሔር ያውቃል የሚፈጠረውን ነገር
እስከዛ ድረስ ቸር ሰንብቱ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰብስክራይብ እያደረጋችሁ ጠብቁን። ያው ብቻ አላቅም አዲስ ነገር የሚፈጠር ይመስለኛል በቀጣይ ስንመጣ አላቅም። ብቻ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው ስለተከታተላችሁኝም ከጎናችንም ስላላችሁ በጣም ነው የምናመሰግነው። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ሳምንት ባይ